ገንዘባችሁን በስርዓት የተጠቀማችሁበት አይደለም። ግን አሁን ላይ ያላችሁን ገንዘብ ከኢንፍሌሽን ሬት በላይ ማሳደግ የምትፈልጉ ከሆነ ከዋጋ ግሽበቱ በላይ ማሳደግ እንዲሁም ደግሞ ገንዘባችሁን ከብክነት መጠበቅ የምትፈልጉ ከሆነ የሚያስፈልጋችሁ ትልቁ ነገር ፋይናንሻል ኢንተለጀንስ እና የኢንቨስትመንት አዌርነስ ነው። ብዙዎቻችሁ የገንዘብ አጠቃቀማችሁ እንዲሁም ደግሞ የገንዘብ አስተዳደር ችሎታችሁ በጣም ዝቅተኛ ነው። በተለይ በእኛ ሀገር ላይ ብዙ ሰዎች የተለያየ ስራ ሰርተው ገንዘብ ያገኛሉ። ውጭ ሀገር ሄደው ተሰደው በብዙ መከራ ውስጥ ሆነው ገንዘብ ያገኛሉ። ግን ያገኙትን ገንዘብ በስራ ሲጠቀሙበት አይታይም። ይሄ ደግሞ ያመጣባችሁ ትልቁ ኮንሲኩዌንስ ወይም ደግሞ ችግር ምንድነው? ከኢንፍሌሽን ሬት በታች ኑሯችሁ እንዲገፋ ማድረግ ነው። ገንዘብ ምንም አይነት ገንዘብ ይኖራችሁ፣ ምንም አይነት ገቢያችሁ ከፍተኛ ይሁን፣ በወር 10 ሺህ ማገኙ 100 ሺህ ብር ያንን የምታገኙትን ገንዘብ ከምታገኙት ገንዘብ ላይ ቆጥባችሁ ገንዘባችሁን ወደ ኢንቨስትመንት ሲስተም ውስጥ እስካላስገባችሁ ድረስ ሁልጊዜም ከኢንፍሌሽን ሬት በታች እንድትኖሩ ትገደዳላችሁ። አሁን ላይ እኛ ሀገር ላይ ትልቁ ያስተዋልኩት ችግር ምንድነው? ገንዘብ ማግኘት አይደለም። ሰዎች የተለያየ ስራ ሰርተው ገንዘብ ያገኛሉ። ያገኙትን ገንዘብ ግን ሲያባክኑት ነው የሚታየው። የገንዘብ አስተዳደር ችሎታ ባለመኖር ብዙዎቻችሁ ለታይታና ስሜታችሁን በመከተል ያመጣችሁትን በብዙ ልፋት ያመጣችሁትን ገንዘብ እያባከናችሁ ትገኛላችሁ። ስለዚህ ይህን ነገር ለማስተካከል የኢንቨስትመንት አዌርነስ ሊኖራችሁ ይገባል። ገንዘብን የምናስተዳድርበት ወይም በገንዘብ ስርዓት ውስጥ 3 አይነት ፕሮሰሶች አሉ፣ 3 አይነት መንገዶች አሉ። የመጀመሪያው ፋይናንሲንግ ነው። ፋይናንሲንግ ማለት ገንዘቡን ሰርተን ማምጣት ነው። ያ ማለት ገንዘብ ሰርቶ ማምጣት ብልህነት ይጠይቃል ወይም ኢንተለጀንስ መሆን ያስፈልጋል። የመጣው ገንዘብ ግን ኢንቨስት መደረግ አለበት። ገንዘብ ወደሚያመጣ ነገር መቀየር አለበት። ብዙዎቻችሁ ግን ያገኛችሁትን ገንዘብ ኢንቨስት ከማድረግ ይልቅ ኦፕሬት ወደ ማድረግ ገንዘቡን ወደ መጠቀም ሌክዠሪ የሆኑ ጉዳዮችን የቅንጦት የምንላቸው እቃዎችን ብራንዶችን በመግዛት ወይም ደግሞ ለታይታና ለስሜት የሚሆኑ ነገሮችን በመግዛት ትጠቀሙበታላችሁ። እነዚህ ነገሮች ማድረግ ኃጢአት ሆኖ ሳይሆን ኢንቨስት መደረግ አለበት ነው። ሁለተኛው የምትገዙበት ሰዓት ወይም ማድረግ የሚገባቸው ሰዓት ትክክለኛው ሰዓት ባለመሆኑ ነው። ስለዚህ ገንዘብ ኢንቨስት መደረግ አለበት። ኢንቨስት ከተደረገ በኋላ ገንዘባችሁ ገንዘብ ማምጣት ሲጀምር ወይም ኢንካም ሶርስ ሲፈጥር ያኔ ኦፕሬት ወደ ማድረግ ትሄዳላችሁ፣ ገንዘቡን ወደ መጠቀም ትሄዳላችሁ። ስለዚህ የኢንቨስትመንት አዌርነስ እጅግ በጣም አስፈላጊና የደም ስር ነው አሁን ላይ በሀገራችን። ስለዚህ አሁን ካለው ኢንፍሌሽን ሬት ለማምለጥ ትልቁ ነገር ኢንቨስቲንግ ነው፣ ኢንቨስት ማድረግ። ኢንቨስትመንት ደግሞ ዘሎ የሚገባበት ዘርፍ አይደለም። የራስ እውቀት ይጠይቃል፣ አዌርነስ ይጠይቃል፣ ኤክስፔሪየንስ ያስፈልገዋል፣ እውቀት ያስፈልገዋል። ይህንን ለማግኘት ደግሞ ይሄ ቻናል ከዚህ በኋላ ስለ ፐርሰናል ፋይናንስ እና ኢንቨስቲንግ የምናወራበት ቻናል ነው። ለእንዲህ አይነት እውቀት ፍላጎቱ ካላችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በኋላ በጣም በርካታ ቪዲዮዎች እንሰራላችኋለሁ።